እስከዛሬ ድረስ የገቢ ምንጭ ምንድነው ስትሉ ለነበራችሁ ዛሬ በአንድ ምሽት 500 ሺህ ብር ስሰራ እንድታዩን ብዬ ወደ ስራ ይዣችሁ ልወጣ አሰብኩኝ። የከተማው ጫጫታ ትንሽ ሲያስጨንቀኝ የማንም ገርዳሜ ከሀገር ወጥቶ እየተዝናና እኔ በዚህ መልኬ እንዴት እተኛለሁ አልኩና ሹገሯን አስጨንቄ ከከተማ ይዛኝ እንድትወጣ አደረግኩኝ። ገብተንም አንደኛውን ዙር ናፕ ካደረግን በኋላ ትንሽ ሪከቨር እናድርግ ብለን ወደ ስቲምና ሳውና ሄድን። እዚህ ጋር የሪሴፕሽኗን ስልክ አግኝቼ ልወስደው ነበር፣ ግን ማሚ ተው ሰው ፊት አታዋርደኝ፣ ይሄ ቪዲዮ 50 ሺህ ላይክ ካገኘ ብቻ እኔ ራሴ አይፎን 17 ፕሮ ማክስ እገዛልሃለሁ ብላ አስተወችኝ። የዚህ ዘመን ልጆች ታላላቃቸውን ከመስማታቸው ይልቅ አብሯቸው እየተኙ ነው እንዳይሉኝ ብዬ እሺ ብያት ወደ ስቲም ገባው። ኢየሱስ ሞትኩኝ። ስቲም ሻወር ብሬክ ስቲም ብሬክ ሻወር ካደረግኩኝ በኋላ ወደ ጃኩዚው ገባው። በዚህን ሰዓትም ማሚ ማሳጅ ገብታ ኤክስትራ እየተደረገች ነበር። ምንም እንኳን ከሌላ ወንድ ጋር መሆኗ ቢከነክነኝም ባሏ ላይ ከኔ ጋር ችት እያደረገች ስለሆነ ብዬ ጋውኔ እንደለበስኩኝ የፈጠነ ሄጄ አልጋውን እያወቁኝ እንድጠብቃት አዘዘች። ለእራት ራሳችን ባርቢኪው ልናደርግ ወሰንና ለስቴክ የሚሆኑ ስጋዎችን ከተለያዩ ሳይዶች ጋር አምጥተውልን በስራና በእድሜ የተጎዳውን ወገቧን ታሳርፍ ብዬ እኔ ራሴ ምግቡን አብስዬ እራት እየተጎራረስን በልተን ራሷ በከፈለችው ትሪፕ ፎቶግራፈር ሆና ዋይን ጠጥተን ዲዘርት በልተን ስለ ሴት ልጇ ጥያቄዎችን እያነሳሁባት ከተጫወትን በኋላ እኔ ወደ ስራ እሷ ደግሞ ወደ መዝናናት ሄደች። ምሽታችን ከሞላ ጎደል ጥሩ ነበር። ምንም እንኳን እኔ ስራ ላይ ባሳልፍም ከማሚ ይልቅ ግን አጠገባችን ጂአር ከፕሎች ነበሩ መሰለኝ። ጭብጨባ ምንም ሊያስተኛኝ አልቻለም። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ወደ ቁርስ ከመሄዳችንም በፊት ሳይክል ሪሰፕሽኑ ጋር ሳይ እኔ ልንዳስር ማሚ ግን ክብረንስና እንዳይሰሩ አልነዳም ማለት። ምን አይነት ሀልሜት እንደሰጡኝ ማታ መጋጫ ሳላረጋውን ለሳይክል መጋጫ ባይዘዌ ሹገር ማጫወት ከገንዘቡ ይልቅ ደስ የሚለው የተፈጥሮ ፖስት ይላል። ቁርሳችንን በልተን ትንሽ ወክ ካደረግን በኋላ ፈረሶችን ለመጎብኘት ወጣን። በጣም በሚገርም ሁኔታ ግን ከፈረሶቹ ጋር ሳር እየጋጠ ሮናልዶን አላገኘሁትም መሰላችሁ። በጣም ተደንቄ ለማሚ ላሳያት ሲሄድ እሷ ግን አባይ የሚባለውን ፈረስ እያየችው ምራቋን እየዋጠች ነበር። አባይን ያላየ ምንጭ ያመሰግናል ሲባል ለካንስ ይሄንን ነው ስል ፈረሱን ባታክል ጋልበው ብላ ከፈለችል። ታዲያ ዋነኛው የገቢ ምንጭ ይሄ ሲሆን 400 ሺህ ብር ሰርቼ 500 ሺህ ብር የተከፈለብኝ ምክንያት ደግሞ ስራው ከከተማ ውጪ ስለነበረ ነው። ሌሎችም ከስተመር መሆን የምትፈልጉ ካላችሁ በውስጥ አዋሩኝ እያልኩኝ የዛሬውን ቪዲዮ በዚህ አጠናቅቃለሁ።